ፌስቡክ ነው ፕሮ ግንዛቤ ማጣት። እሺ ወንድማችን መጀመሪያ አላህን ለምኑ ማለት ያው እሱ የማያደራድር ጉዳይ ነው። አላህን ነው የሁሉም ደራሽ ፈዋሽም እሱ ነው። ሰበብያ ነው ማለት ሰበብ መፈለግ ደግሞ ሐይ የሆነ ሰው እዛ ጋ ነው ማትኮር የሚገባኝ እኔ። ሐይ የሆነ ሰው በህይወት ያለ ሰው በሚችለው መጠን ተረባርቦ ያንን እሳት ሊያጠፋ ይችላል። ወይም የእሳትና አደጋ ብትደውል ይመጡልሃል። የሞቱት ሰዎች ግን እንዴት ነው የሚመጡልህ? ለምሳሌ እነ አብሬት እነ ቃጥባሪ እነ ኑር ሁሴን ምናምን የምትሏቸው አባዬ ብለህ ነው የምትጮኸው። እስኪ ይህንን አሰማን እስኪ ጮህት አባዬ ብትል ወይም አብሬትዬ አበራሙዝ ኑር ሁሴን ብትል በምንም ተአምር አይመጡም አይረዱም። ይሄ ነው ሽርክ የተባለ። አመላኪን ቅርብ ያለው ጎረቤትህ ወንድም ሆነ ዘመድ ሆነም ሩቅ ከሆነ አይሰማህም። የማይሰማህ ከሆነ እርዳኝ አግዘኝ ማለት አትችልም። እቅርብህ አጠገብህ ላይ ያለ ጎረቤትህ። ስለዚህ ይሄ ነው ወሃቢያ ምናምን ስለለም ወጠጤው የሚሰጥና የሚከለክል አላህ ነው ብላችሁ ታፔላ እየለጠፋችሁ እንትን አትበል። ስለዚህ ሐስቡናላህ ወኒዕመል ወኪል። ግን ህይወት ላለው ሰው መተጋገዝ መተባበር ግን በቁርአን ተቀምጠዋል፣ በሐዲስም ተረጋግጠዋል፣ በሁሉም ተቀምጠዋል። ይሄ ነው ልልህ የምፈልገው። አታምታታ። እሳት ከቀብራቸው ተነስተው የሞቱትን ሰዎች እርዱን ብትል አያጠፉትም። አጠገብ ያለ ግን ተረባርቦ ሊያጠፋው ይችላል። ሰበብ ማለት እሱ ነው። ወጀዐልና ሊኩሊ ሸይኢን ሰበባ። በሞቱት ሰዎች ግን ሰበብ አይሆንም። ይሄንን ወቅ ሼር ኮፕሊንግ አድርጉልኝ።